ሰላም በምድር ሁሉ የምትቀመጡ ቅዱሳን እንደምን ከርማችኋል? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እግዚአብሔር ይወዳችኋል። ለዘላለም በዘላለም ፍቅር ለዘላለም የወደዳችሁ እግዚአብሔር ብቻ ነው። እርሱን ነው የምትመስሉት፣ ሌላ ማንንም አትመስሉም። እግዚአብሔር ይወዳችኋል። በምንም አይነት ሁኔታ ውስጥ ብትሆኑ፣ ምንም ነገር ቢያጋጥማችሁ፣ በምንም ሆነ ብትሆኑ የአባታችሁ ፊት አይቀየርም። የአባታችሁ የእግዚአብሔር ፊት አይቀየርም። ኑ ወደ አባታችሁ ወደ እግዚአብሔር ይወዳችኋል። ከገባችሁበት ከማንኛውም ያወጣችኋል። ይቅር ብሎ ልጁ አድርጎ እንደገና ልጆቹ አድርጎ የመንፈስ ቅዱስን ሕይወት በዚህ ምድር እንድትኖሩ ያደርጋችኋል። ኑ ወደ አባታችሁ ወደ እግዚአብሔር። መልካችሁ እርሱን ነው የምትመስሉት። እግዚአብሔር ይባርካችሁ። ለዛሬ አንድ ነገር እንድናገር ይፈቀድልኝ። መጽሐፍ ቅዱስ በበሰሉት መካከል ጥበብን እንናገራለን ይላል እና እስቲ አንድ ከሕይወት መንፈስ ቅዱስ ያስተማረኝን ላካፍላችሁ። ለአገልጋዮችም ለምዕመናንም በማንኛውም የሕይወት ላላችሁ ይጠቅማቸዋልና። በዘፍጥረት ምዕራፍ 37 ላይ እንደዚህ የሚል አንድ ቃል አለ። ቁጥር 5 ላይ ዘፍጥረት ምዕራፍ 37 ቁጥር 5 ላይ ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት ይላል። ይህም ብቻ ቃል ልውሰድ፣ ምክንያቱም ቃሉ እናንተ ብዙዎቻችሁ ታውቁታላችሁ። በመጀመሪያ ቀን ሕልም አይታችሁ ሕልሙን የተናገራችሁ ቀን ምን ማለታችሁ እንደሆነ ልንገራችሁ። ከዚህ ቀን ጀምሮ በዓለም ሁሉ ያላችሁ አጋንንቶች፣ ጥሩ ምርጥ አጋንንቶች ኑና ስደቡኝ፣ ደብድቡኝ፣ እርገጡኝ፣ ግደሉኝ ማለታችሁ ነው። ማንኛውንም ተሳዳቢ ናና እኔ ሕልም ስላለኝ ሕልሜ እንዲፈጸም የምትችለውን ሁሉ አድርግብኝ ማለታችሁ ነው። በታዘዙት መሠረት ጥሩ ስድብ፣ ጮማ ስድብ፣ ጮማ መከራ፣ ጮማ ችግር ተራ በተራ በራችሁን ያንኳኳሉ። ከገባችሁ እግዚአብሔር ይመስገን በጥሬ መሠረት መጣችሁ፣ እነሆኝ ሕይወቴ ብላችሁ ለዛ ለመከራ ራሳችሁን ትሰጣላችሁ። ካልገባችሁ ለእያንዳንዷ ችግርና መከራ መልስ እሰጣለሁ፣ ጥቅስ ጠቅሳለሁ፣ ፍርድ ቤት እከትራችኋለሁ፣ እሰድባችኋለሁ፣ እንደዚህ መልስ እሰጣለሁ፣ አታውቁኝም እያላችሁ ትሞግታላችሁ። ይሄ እስከ ተወሰነ ጊዜ ድረስ ይቀጥላል። ከዛ እሺ ብላችሁ እጅ የሰጣችሁ እንደሆነ እነዚህ የመጡት መከራዎች ጥሩ አድርገው ይገሏቸዋል። ከዛ በኋላ የእግዚአብሔር ቃል በእናንተ ይፈጸማል። እንደዚህ የሚለው የስንዴ ቅንጣት ካልሞተች ፍሬ አታፈራም የሚለው የጌታዬ ቃል። ከዛ በሰማይ ታላቅ ደስታ ይሆናል፣ ባለ ራእዩ ሞቷል፣ ራእዩ ይፈጸማል ብለው በሰማይ አዋጅ ይነገራል። ከዛ በኋላ ፍጥነት ይሆናል። የእናንተን ራእይ ለመፈጸም ፍጥነት ይሆናል። እነዛ ያሳደዷችሁ፣ ያገለገሉት፣ እንድትሞቱ የፈረዱባችሁ ወንድሞቻችሁ ከዛ በኋላ መጥተው የስንዴውን ፍሬ ይበላሉ። እግዚአብሔር ይመስገን። ለዚህ ነው የተጠራ ነው። ይህንን ቃል የዛሬ 20 ዓመት ብትጠይቁኝ እኔ አላቀው። ለሰደቡኝ መልስ ልሰጥ ስል፣ እንደዚህ ላረግ ስል፣ ስዋጋ ውጋ ንቀል ስል ዓመታት አስቆጥሬያለሁ። የገባኝ ቀን እነሆኝ መሞት አልኩኝ፣ እነሆ ልሰቀል አልኩኝ። ወንድሞቼ ሐማ መስቀያ የሚያዘጋጅ ጥሩ ወዳጅ ነው። ማንነት ይሰቀል ዘንድ ይገባልና ካልተሰቀልክ የልጁን መልክ አትመስልም። እንድትሰቀል ይገባል። ለዚህ ነው ሐዋርያ ጳውሎስ እኔ ተሰቅያለሁ። እያንዳንዱ ራሱን መስቀል ይጠበቅበታልና
የጳውሎስን ቃል ወስዶ እኔም እንደዚህ ለማለት ግን ቀላል አይደለም። እግዚአብሔር ይመስገን ባለ ራእይ እንዲሞት ተፈርዶበታል። ስለዚህ እወቁ፣ ዘመናችሁን በከንቱ አታስበሉ፣ አትጨቃጨቁ፣ እጅ ስጡ። መሞት ግድ ነው። ይስደቧችሁ፣ ይርገጧችሁ፣ ያዋርዳችሁ፣ ከዛ ትገደላላችሁ። ከዛ የስንዴ ቅንጣት ሞታለችና ፍሬ ማፍራት ግድ ይሆናል። እንዲሁ በአደባባይ ስብከት አይሆንም። እንዲሁ የለም። በአባቴ መንግሥት ላይ የለም። በእግዚአብሔር መንግሥት እንደዚህ የለም። እግዚአብሔር ይመስገን እኛ እንድንዋረድ፣ እኛ እንድንሰደብ ያገለገሉ የተባረኩ ናቸው። ምክንያቱም የራእይ ይፈጸም ዘንድ የስንዴ ቅንጣት መሞት ይገባት ዘንድ አገልግለዋል። ጠላቶች አይደሉም። ጠላቶች አይደሉም። ጠላቶቻችን አይደሉም። የሰው ጠላት የሚባል የለም። ጥሩ ጠራቢዎች ቃሎቻችን እንዲተጠረቡ እንዲሆኑ እነሱ መከራ ምተውብናል። ይሄን ተናግረሃል፣ ይሄንን በለሃል፣ ይሄንን ወየው ተሳስቻለሁ፣ ይቅርታ፣ 10 ንስሐ ትገባለህ። ለተናገርከው ነገር 10 ንስሐ ትገባለህ። ምክንያቱም ትክክለኛው ቃል እስኪፈጸምብህ ድረስ ነው። በሕይወቴ በጣም ያዘንኩት ወንጌል ያስተማረኝ፣ ቁጭ አድርጎ ያሳደገኝ፣ በአደባባይ በጽፎ የሰደበኝ ቀን ዞረብኝ። ምንድን ነው የመጨረሻ ያልቅም እንዴ ስድብ አልኩ። እግዚአብሔር ይመስገን። ከዛ ሳለቅስ መንፈስ ቅዱስ መጣ። ጌታዬ መጣና ምን ነው ካለኝ፣ እንዲህ ተመልከትሽ፣ ያው ምን አደረግኩሽ? ሌሎቹንስ እሺ ግድ የለም፣ ይሄ ደግሞ ምን አደረግኩታል? አይ እሱን እንዳትመስለው፣ እኔን እንዳትመስል ማለቱ ነው። እርሱን እንዳትመስለው ነው። ማንን ነው የምመስለው? ክርስቶስን እንድትመስል ነው። አልቀስኩ፣ ንስሐ ገባሁ፣ በእውነት ባረኩት። ምክንያቱም እኔን እንዳትመስል ብሎ ነው የሰደበኝ። ልክ ነው። ጳውሎስ እንትን ያዕቆብ እኮ ልጁ የሚወደው ልጁ ሕልም ሲያይ እኮ እኔና ጥሩ ልጅ አገኘው እንደኔ ሕልም የሚያልም ብሎ አልተደሰተም። እና እኔና እናትህ ታዲያ እንዴት እንዲህ አይነት ሕልም ታያለህ አለ። እርሱን እንዲመስል አይገባውም ነበረ። ወንድሞቹን እንዳይመስል እግዚአብሔር ስለፈቀደ ወንድሞቹ አውጥተው ጠሉት፣ ጉድጓድ ውስጥ ከተቱት፣ ሸጡት። እነሱን አልመሰለም። ኢየሱስ ክርስቶስን እንዲመስል፣ ፍቅርን እንዲከተል፣ የፍቅር መንገድ ይዞ እንዲሄድ እነዚህ ወንድሞቹ ጠሉት፣ ሸጡት። እግዚአብሔር ይመስገን። በመከራ ሄደ፣ ግን ባለ ብዙ ፍሬ ሆነ። እግዚአብሔር ይመስገን። ለዚህ ተጠርተናል። ልንዋረድ እንዳይመስላችሁ። ለክብር ነው። ስትሰደብ ክብር ነው። ክርስቶስን እንድትመስል ነው። መልኩ እንደዛ ነው። ከቸርች ያባርሩሃል። ያ ሽማግሌ ያሳድድሃል። ወንድሞች ያወግዙሃል። ትረገጣለህ። የሰው መጫወቻ ትሆናለህ። ጳውሎስ እንዳለው የሰውም የመላእክትም መጫወቻ ይሆን ይመስለኛል አለ። ግራ ገብቶት ነው። ግን ወንጌል እንዲህ ነው። ወንጌል እንዲህ ነው። ኢየሱስ ክርስቶስን መምሰል እንዲህ ነው። በብዙ መከራ ነው። መከራ ብንቀበል ለክብራችን ነው። ብንዋረድ ለክብር ነው። ብንጣል ለክብር ነው። አይጨበጨብልህም። መልኩን እንድትመስል ከፈለክ አይጨበጨብልህም። ከትንቢት በኋላ ትሰደባለህ፣ ትዋረዳለህ፣ ትጣላለህ። የልጁን መልክ እንድትመስል ማንም እስከማይገባው ድረስ አውጥተው ይጥሉሃል። ክርስቶስን ትመስላለህ። ያኔ የሚያጨበጭብልህ ዓለም የለም። ክርስቶስን እንድትመስል ተጠርተሃልና። አይገርማችሁም? ደስ አይልም? ፍቅርን ትሆናላችሁ። ያኔ ሰውን ሁሉ ትወዳላችሁ። ያኔ በፍቅር የበደሉኝን ይቅር በል ሁሉ ትላለህ። ያኔ የፍቅር እጅ ይዘረጋል። ከዛ ውጪ ሕይወት የለም። እግዚአብሔር ይመስገን ለዚህ የጠራን እግዚአብሔር የተባረከ ይሁን። በሕይወታችን ይሄ ተፈጽሞ አይቻለሁ። ተባረኩልኝ። እናንተ ይህን ተከተሉ፣ ይህንን ውረሱ፣ ይህንን ጨብጡ፣ ብዙ ፍሬ ታፈሩ ዘንድ ሙቱ። በኢየሱስ ክርስቶስ ስም ይሁንባችሁ። በኢየሱስ ክርስቶስ ስም ይሄ ይሁንባችሁ። ጸለይኩላችሁ። ተባረኩ። አሜን። ወዳችኋለሁ።